የሁለቱ ጋዜጠኞች ወግ የቢቢሲ ጋዜጠኛ ጥያቄና የጋዜጠኛ ነጋ ዘርኡ ዝግ ምላሽ። አቶ ጌታቸው አሰፋን ሜክሲኮ አግኝቻቸው ነበር። በቃ ተወኝ፣ የምመልሰው አይደለም። በቃ ተወው፣ ይሄ ጥያቄ ይቅርብህ፣ ይሄ አይጠቅመኝም፣ ተወው አልኩ። አቶ ነጋ ዘርኡ የህወሓት ታጋይ ነበሩ። ከዚያም ከ80ዎቹ መጨረሻ እስከ 90ዎቹ አጋማሽ የወይን ጋዜጣ ጋዜጠኛ ነበሩ፣ በትግርኛ የሚዘጋጀው። በጋዜጠኝነት ስራቸው ቃለ መጠይቅ ካደረጉላቸው ሰዎች መካከል ደግሞ አንዱ አቶ ጌታቸው አሰፋ ናቸው። አቶ ነጋ ከአቶ ጌታቸው አሰፋ ጋር የነበራቸው ቆይታ ምን ይመስል ነበር? አቶ ጌታቸው እንዴት አይነት ሰው ነበሩ? ቢቢሲ ይጠይቃል። አቶ ጌታቸው አሰፋን ያገኙበት ቅጽበት ምን ይመስል ነበር? አቶ ነጋ እኔ የወይን ጋዜጣ ጋዜጠኛ ነበርኩ ከ1986 እስከ 1996 ዓ.ም። እኔ የምሰራው ተጋድሎ የሚባል አምድ ነው። ተጋድሎ የትግራይ ህዝብ የነባር ታጋዮች ሚሊሻዎች ገድል ይጽፋል፣ ይተርካል። እንዳጋጣሚ ሆኖ ትግራይ ውስጥ 3 ልጆች ያሰለፉ የአቦይ ረታ ቤተሰብ አሉ። ከነዛ ውስጥ ሀለፎም ረታ የሚባለውን ታሪክ ለመጻፍ ሰው ሳፈላልግ የሚያውቀው ጌታቸው ነው ተባለ። ቢሮ ሄጄ አነጋገርኩት ማለት ነው። ቢቢሲ አቶ ጌታቸው ያኔም የደህንነት ኃላፊ ነበሩ እንዴ? አቶ ነጋ አይደለም፣ በኋላ ላይ ነው የሆነው። ያኔ ያነጋገርኩት በ1989 ዓ.ም ግንቦት ወይም ሰኔ አካባቢ ነው። ያኔ እሱ የፌደራል ፖሊስ ውስጥ ነበረ። ቢቢሲ ያኔ ስልጣናቸው በውል ይታወቃል? አቶ ነጋ አዎ ይታወቃል፣ ፌደራል ፖሊስ ውስጥ ነው። የሐሰን ሽፋ ምክትል ነበረ። ቢቢሲ የት ተገናኛችሁ? አቶ ነጋ ሜክሲኮ አካባቢ ነው የተገናኘ ነው። አሁን ትልቅ ፎቅ ሆኗል። ቢቢሲ የአሁኑ የፌደራል ፖሊስ ህንጻ ማለት ነው? አቶ ነጋ አዎ ያኔ ዝም ብሎ ቢሮ ነበር። የወድ ረታ ሀለፎም ረታን ገድል ለመጻፍ ነው የሄድኩት። እሱ ነው የሚያውቀው። በስልክ ተቀጣጥረን ሄድኩና አገኘሁት። አይገኝም ምናምን የሚባለው ነገር አሁን ነው እንጂ እንደ ማንኛውም ታጋይ እኮ ነው የነበረው። 3 ልጆች ስለተሰውባቸው ቤተሰብ ነበር እያወራ የነበረው። ሌሎች ታጋዮች እንደሚያደርጉት ሁሉ ቃለ መጠይቁ መሃል ላይ እያለቀሰ እየተቋረጠ ነበር። ቢቢሲ አቶ ጌታቸው አሰፋ እያለቀሱ ነበር ታሪኩን የሚነግሩኝ እያሉኝ ነው? አቶ ነጋ አዎ ለተሰዋው ሀለፎም አቶ ጌታቸው የቀጥታ አዛዥ ነበር። ሀለፎም የወታደራዊ ኢንተለጀንስ ነበር። ጸባዩ እንዴት እንደነበረ፣ አገልጋይነቱ፣ ዴዲኬሽኑ ይነግረኝና መጨረሻ ላይ ውቅሮ ማራይ የተባለ አካባቢ በ79 ዓ.ም ነበር የተሰዋው። የሱን ጀግንነት እያስታወሰ እንደ ሌሎች ታጋዮች እንባ እየተናነቀው ነበር የሚተርክልኝ። በዚህም ምክንያት ቃለ መጠይቁን እያቋረጥኩ ነው ያደረኩት። በጋዜጣ ላይ ትረካውን ለማጀብ ምን ፎቶ ትሰጠኛለህ አልኩት። ከዛ በኋላ ፎቶግራፍ ሰጠኝ። የተሰዋውን ሀለፎም ፎቶግራፍ። ጌታቸው ደግሞ ቁጭ ብሎ ሳንድ ሞዴል የሚባል የጦርነት እንትን እያሳያቸው ፎቶ ሰጠኝ። ቢቢሲ ፎቶው ላይ ባለ ታሪኩና አቶ ጌታቸው አብረው አሉበት? አቶ ነጋ አዎ አብረው ናቸው። ባለ ታሪኩ ቆሞ ሳንድ ሞዴል እያሳየ ጌታቸው እየተከታተለው ነው። ወታደራዊ ኢንተለጀንስ ስለነበረ እርምጃ ከማድረጋችን በፊት ገለጻ ይሰጣል። ጠላት የት እንዳለ ወታደራዊ ኢንተለጀንስ ናቸው የሚወስኑት የውጊያውን አካሄድ። ጌታቸው አሁን ነው የተጋነነው እንጂ እኮ ያኔ እንደዛ አልነበረም። ሌሎች ከሱ በላይ ከባድ ታጋዮች ነበሩ። ብርቅ እኮ አልነበረም። አሁን ነው ብርቅ የተደረገው እንጂ። ቢቢሲ ያኔ የሰጡት ፎቶ ታዲያ አሁን አለ? አቶ ነጋ ፎቶግራፍ ሜጋ ህትመት ላይ ጠፍቶብኛል። ፎቶግራፍን እንዳታጠፋው አንድ ብቻ ነው ያለኝን አረሳውም። ለስራው አሰርቲቭ ነው።
ቢቢሲ አሁን አቶ ጌታቸው እኚህ ናቸው የሚሉ የተለያዩ ፎቶዎች በየጊዜው ይወጣሉ። ያ ፎቶ እጄ ላይ በነበረ ብለው ይጸጸታሉ? አቶ ነጋ ያኔ እኮ ጌታቸው የሚካበድ ነገር አልነበረውም። እኔ አሁን ነው ሲካበድ የሰማሁት። እንደ እድለኛ አይደለም ራሴን የምቆጥረው፣ አጋጣሚ ነው። ከሱ የበለጠም ስንት ታጋዮችን አግኝቻለሁ። ቢቢሲ አሁን በማህበራዊ መገናኛ ብዙሃን የሚወጡ ፎቶዎች የትኛው ነው ትክክለኛ? አቶ ነጋ አሁን የሚወጡት ፎቶዎች ይሄ ነው ለማለት አልችልም። ልነግርህ የምችለው እሱን በአይኔ አይቼዋለሁ። ቢቢሲ ብዙዎች የአቶ ጌታቸው አሰፋ ስም ሲጠራ አእምሯቸው ውስጥ የሚመጣ ምስል አለ። የታሪክ አጋጣሚ ሆኖ ደግሞ እርሶ አቶ ጌታቸውን አይቼዋለሁ ከሚሉ በጣት የሚቆጠሩ ኢትዮጵያውያን አንዱ ኖት። አቶ ጌታቸው አጭር ናቸው ረጅም? ወፍራም ናቸው ቀጭን? አቶ ነጋ ኧረ እኔ ትዝ አይለኝም። ይሄ ታጋይ መሆኑንና ከሕፃንነቱ ጀምሮ በትግል ያሳለፈ፣ ለትግል ሲባል የግል ኑሮውን ራሱ መስዋዕትነት የከፈለ፣ አንድ ቀን እንኳን ራሱን ከትግል ገሸሽ አድርጎ የማያውቅ ጀግና፣ ቆፍጣና፣ እንደ ሁሉም ታጋይ የሚጋራው ባህሪዎች አሉት። አርበኝነት፣ ዴዲኬሽን፣ መስዋዕትነት መክፈል የመሳሰሉት። መልኩ ይሄ ነው አልለውም፣ ታጋይነቱን ነው። ቢቢሲ ከወቅቱም አንጻር አሁን ቁመታቸውን ተክለሰውነታቸውን መግለጽ ትንሽ አስጊ ሊሆን ይችላል። ግን እንደው ምን ለብሰው ነበር? ዘናጭ ናቸው? ስለ እርሳቸው ምን ሊነግሩን ይችላሉ? በወቅቱስ እንዴት አስተናገዱት? አቶ ነጋ በቃ እኮ በጣም ነው ያስተናገደኝ አልኩ። እኔ ታጋይ ነኝ፣ እሱም ታጋይ ነው። ታጋይ ለታጋይ በጣም ይተዋወቃል። ያለምንም ሪዘርቬሽን ነው የምንገናኘው። ስንወያይም እንደዛ ነው። ስንቀራረብም ሪዘርቬሽን የሚባል ነገር የለም። በጣም ትሁት ነው። ቢቢሲ ሻይ ቡና ጋበዞት? አቶ ነጋ እንዴት ነው ነገሩ? እንደ ሰው አታስበውም እንዴ? ችግሩ እኮ እንደዛ ነው። እኔ እንደ ማንኛውም ታጋይ ነው እያልኩህ ነው። አንተ ግን የሆነ ነገር እያስመሰልከው ነው። አይደለም በቃ እንደ ታጋይ ቁጠረው። ሌላው ሰው ነው ያካበደው እንጂ ታጋይ ነው በቃ። የትግራይ ሕዝብ ታጋይ ሲባል ማለት ነው ምን አይነት ሰው ሊሆን እንደሚችል ማንም ሰው ይገባዋል። ታጋይ ከሆነም ሰው ታጋይ እንደሆነ ይገባዋል። ግልጽ ነው። ታጋይ ሲባል ቫልዩዎች አሉት። አይሰርቅም፣ አይዋሽም፣ 24 ሰዓት ሙሉ ይሰራል። የሚሆነው ነገር እንዳይሆንበት የሚጥር፣ የማይሆነውን ደግሞ አይሞክረውም። ይሄ ነው ታጋይ ማለት። ቢቢሲ አሁን የእስር ማሰዣ ወጥቶባቸዋል ስለሚባሉ ነገሮች ሲሰሙ በማህበራዊ ሚዲያ በጣም አስፈሪ ሆነው ሲሳሉ እርሶ ላይ ምን አይነት ስሜት ይፈጥርቦታል? አቶ ነጋ በቃ ማለት እኔ የማውቀው አይደለም ወይ እሱ አይደለም ወይ ሌላ አይነት ተፈጠረ እንዴ እያልኩ አስባለሁ። ከዛ በኋላም እኮ አየዋለሁ። ብዙ ጊዜ ይታያል እኮ እንደ ማንኛውም ሰው እኮ ይታያል። ይሄን አይነት ነገር የሚፈጥሩት ለምንድን ነው እንደዛ የሚሆነው? አሁን የሆነ አንድ ቡድን ከውስጥ ሆኖ ኢህአዴግን አዳክሞ ስልጣን የያዘ ቡድን አለ። ኢህአዴግ ይሁን አይሁን የማይታወቅ ማለት ነው። እኔ በኢህአዴግ ውስጥ ከለር ሪቮሉሽን ተካሂዷል ባይ ነኝ። ስርዓት ያልቀየረ ከለር ሪቮሉሽን ተካሂዷል ባይ ነኝ። ያን ከለር ሪቮሉሽን ያካሄደ ሰው ከውስጥም ከውጭም ሲመሳጠር እንደነበረ የታወቀ ነው። ይሄ ለኢትዮጵያ ሕዝብ ግልጽ ሊሆን ይገባል። ከውስጥም ከውጭም ከኢትዮጵያ ጠላቶች ጋር እንደተመሳጠረ ማንም አይክደውም። ምናልባት እሱ ነው ምስጢራችንን የሚያውቀው ብሎ ያደረገው ለዚህ ነው፣ ሌላ አይደለም። ስለዚህ እኔ በአንድ ሰው ላይ ሲስተም እያለ በአንድ ሰው ላይ ይሄ ነው ብሎ እንደ እንትን ማለት በራስ አለመተማመን ነው። የያዝከውን ስልጣን ራሱ የያዝከው መሆኑን አለማመን ነው። አያምኑንም። ቤተ መንግስት የእውነት ገብተናል ወይ? በእውነት ስልጣን ይዘናል ወይ? የመተዳደሪያ ግልጽ የሆነ ፖሊሲም የላቸውም። የአጭር ጊዜ የረጅም ጊዜ ምንድነው የምንሆነው? ወዴት እየሄድን ነው? አገሪቱ ወዴት እየሄደች ነው? ማን ነው ጠላት ማን ነው ወዳጅ የሚባለው? በቃ እኮ አንድ ሰው አጀንዳ እየፈጠሩ ትኩስ ዜናዎች እየፈጠሩ ከአንዱ ወደ አንዱ ቦታ እየተንቀሳቀሱ በቃ ማሳለፍ ነው። የጦርነት አውድማ እያስመሰሉ አገሪቱን ወዳጅ የነበረ ህዝብ የማያውቀው እንደዚህ ጠላትህ ነው ጠላት ዲፋይን እያደረጉ እያቀበሉ ስልጣን ለማራዘም የሚጠቀሙበት ጉዳይ እንጂ ታጋይ ነው። እኔም ታጋይ ነኝ፣ ጌታቸውም ታጋይ ነው። ኤቭሪባዲ ወዝ ታጋይ። በቃ
አንድነን ሁላችንም ማለት ነው። የነሱ ሸር ነው። ቢቢሲ አንድ የመጨረሻ ጥያቄ ላንሳ። ያን ሜክሲኮ አካባቢ ስትገናኙ አቶ ጌታቸው ኮፍያ አድርገው ነበር? አቶ ነጋ ኮፍያ ማድረጉ ስለምናምን ማድረጉ ኢሬሌቫንት ጥያቄ ነው የሚመስለኝ። ቢቢሲ በፎቶ ስለማይታወቁ ህዝብ ማወቅ የሚፈልገውን ነው የምጠይቆት። አቶ ነጋ በቃ ተው፣ ይሄ ጥያቄ ይቅርብህ፣ ምንም የምመልሰው አይደለም፣ ይሄ አይጠቅመኝም፣ ተወው አልኩህ፣ ለኔ ትርጉም የሚሰጠኝ አይደለም።